አሰላሙ አሌይኩም ወራህመቱላሂ ወበረካቱ። የቤቱ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁኝ አልሐምዱሊላህ ረብና አለሚን። ሸር፣ ሰብስክራይብ፣ ላይክ አድርጉን አይረሳ። ሰሞኑን ያው ትንሽ ጠፋ ብያለሁኝ ሀቂቃን አፈዋን ሰው ቤት ያለ ነገር ያው ለዛ ነው። እና ውዶቼ እንዴት ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ለሀጅ ለአረፋ እንኳን ያደረሳችሁ ብያለሁኝ። እንዴት ናችሁ? ጦም እንዴት ይዟችኋል? ተኛ ጋር አልሐምዱሊላህ ሁሉ ሰላም ነው ወላሂ ሀቂቃን። እና በዱዓ እንረሳሳ፣ ዱዓ አድርጉ እላችኋለሁ ውዶቼ። በተረፈ ሁላችሁም ደህና ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ ረብና አለሚን። ሸር፣ ሰብስክራይብ፣ ላይክ አድርጉልን። ላይክ ከምንም በላይ ላይክ አድርጉልን እና ውዶቼ ስንቶቻችንን በጠለብ መተን ስንቶቻቸው ናቸው? የእኛስ አንድ ሆኖ አልፈነዋል። ያኔ በድሮ ሰዓት እና በአሁኑ አንድ አይደለም። አሁን ላይ በእርግጥ ትንሽ ሊከብድ ይችላል፣ ግን አሁን ላይ ብስሚላህ አይታይም መሰል ቆይሲ ትንሽ እንትን እንዴት ብዬ ነው እና ውዶቼ ምን ልላችሁ ነው? ምን ልላችሁ ነው ውዶቼ? ሀቂቃውም ማለት ነው ያኔ ስንቶቻችንን ያኔ በመደንብ የመታን ብራችንን የተቀማ ነው። ስንቶቻችንን ያንን ነገር እንትን ለማለት ለመቀረፍ እንትን ይታገል ነው። ባዲያት የሚበላው እኮ ደግሞ እህቶች ወላሂ ሀቂቃም ማለት ነው። ባዲያት የሚበላው ደግሞ እናትና አባታችሁ ቢያጠፋው ይሻላል። ቤተሰቦቻችሁ ልጆቻችሁ ቢበሉት ይሻላል። ባዲያት የሚበላው እውነቴን እኮ ነው። ስንቶቻችሁ ናችሁ ለቤተሰቦቻችን አንልክም ብላችሁ? ስንቶቻችሁ ናችሁ ለቤተሰቦቻችን ይቅርታ ለቤተሰቦቻችን አንልክም እያጠፉብን ነው ብለን ስንቶቻችንን ለባዲያ ያበላ ነው። ስለዚህ ተባዲያ ደግሞ ቤተሰቦቻችን ይሻሉናል። ምክንያቱም በእኛ መማር ትችላላችሁ። ሀቂቃ እውነቴን ነው። እኛስ መጀመሪያ ሁለ እንዲሆን ይችላል። እንደዚህም አልተስፋፋም፣ ዩቱብ ላይ አልተስፋፋም፣ የለም ቲክቶክ። በዛን ሰዓት ልንበላ እንችላለን። አሁን ላይ ግን ቪዲዮው ተስፋፍቷል። አልሐምዱሊላህ ረብና አለሚን። ጊዜው አሁን በጣም አሪፍ ነው። ስለዚህ ለምንድን ነው ብራችሁን የምትበሉት? ወላሂ ማታ እንዲሆነ ልጅ በጣም ነው ያሳዘነችኝ። ዩቱብ ላይ ትዞር እንዳጋጣሚ አየኋት። አይቻት በጣም ታሳለች እና ትገባ ወላሂ በፈልጋት አጣኋት እንጂ እንትኑ ላይ ለራሱ ወላሂ አሁን እንትን እላታለሁ ብዬ ነበር ማለት ነው። እና ሀቂቃን ስንቶቻችንን ያኔ ጊዜው ተስፋፍቷል እኮ አሁን ላይ። እኛስ ድሮ ባልተስፋፋበት ጊዜ እሺ እንበላ። እናንተ ግን ወላሂ አሁን የምትመጡ ልጆች ወላሂ ሀቂቃን ጊዜው በጣም ተሻሽሏል። መበላት አያስፈልገው። በእኛ ትምህርት ወሰዱ። አምነዋለሁኝ፣ ባሌ ነው፣ ወንድሜ ነው፣ እህቴ ናት። በጣም ብዙ ነገሮችን ብለን ብዙ ነገር ይጠፋል። ብዙ ነገር የሆነ ነገር አለ። ግን ደግሞ ባዲያት የሚበላው እዛ ልጆቻችሁ ይብሉት። ባዲያት የሚበላው እዛ ቤተሰቦቻችሁ እናትና አባታችሁ ያጥፉት። ቡና የጠጡበት ትመረቃላችሁ። እውነቴን ነው። ስለዚህ አትጎዱም እንጂ ወላሂ ቢጨምር እንጂ በቤተሰቦቻችሁ የጠፋ ወላሂ አትጎዱም። ቢጨምር እንጂ አይቀንስም። ስለዚህ ቤተሰቦቻችሁ አሁንም ቢሆን ያጥፉባችሁ ማለት አይደለም። ይስሩላችሁ፣ ስሩልን። የምትሰሩትን ነገር ቤትም ሆነ ስልክ ይከፍታል። ስልክ ዝም ብሎ ይከፍታል እና
ስልክ ማነው ቤትም ሆነ ቦታም ሆነ የተለያየ ሌላም ነገር ሆነ ግዙልን የምትሏቸውን ነገር ብራችሁንም በአካውንት ማኖር ሆነ ያኔ ቤተሰቦቻችሁ ይሻላል ተባለ። እውነቴን። ስለዚህ ታምታጠፉ ብራችሁን እዚህም መዲያን ቤት ቦርሳችን ወይም ደግሞ በራሳችን ያዝ ነው ብላችሁ እነዛ ሰዎች ያኔ ምን ጥሩ ቢሆኑ አንድ ቀን የዞረ ይለታ ያው እንትን ወይ ተጣልታችሁ በሄዳችሁ ሰዓት ወይ ደግሞ የሆነ ግጭት አታብርሽን እዛ ማኖሯን ታወቀኝ አታብርሽን እጅሽ ላይ ማኖርሽን ታወቀኝ ያችን ብር ለመቀማት ማመሰው ጉድጓድ የላትም። ባታጠፊም ታጠፊያለሽ። በቃ ባታጠፊም ታጠፊያለሽ። ስለዚህ ብራችንን ታምንቀማ እህቶቼ ይህ ሽንት ቤት የምናጥበው መቼም እንለወጥ እንቀየር ብለን ነው አይደለ? እንቀየር ብለን እስተመጣን ድረስ እንቀየር ብለን እስተያዝን ድረስ ብራችንን በስነ ስርዓት ይዘን ብራችንን ወዲያው ተተቀበል ወደ አገር መላክ። ወደ አገር ላኩ ትላችሁ ደግሞ ብራችሁ ይጥፋ እያልኩኝ አይደለም። ብራችሁን በስነ ስርዓት ያዙ። አሁንም ቢሆን ለቤተሰቦቻችሁ የምታረጉትን ነገር አድርጋችሁ አካውንት ታላችሁ በአካውንታችሁ ላኩ። ግን ብራችሁን አረብ ሀገር ሆናችሁ ብራችሁን በእጃችሁ አትያዙ። በቃ የምለው ነገር እሱ ነው። ምክንያቱም እዚህም እየተቀማችሁ አልሆነ አደጋ ላይ እየወደቃችሁ ስለሆነ በላኪ ብላችሁ ደግሞ ያኔ ላኪ የዚህ እንዳጠራቀም በላኪ በልካለሁኝ ምናምን ትላላችሁ። አንዳንድ ልጆች ደግሞ አላችሁ ያኔ የምታገናኙና እንትን የምትሉ ማለት ነው። ምን ያህል ታምኗቸዋላችሁ? እነዛን ሰዎች ምን ያህል ያኔ ዋስትና አላችሁ ለነዛ ሰዎች? እስኪ ንገሩ። ምን ያህል ዋስትና አላችሁ? አሁን ማታ ይች ልጅ አላቃትም ብላለች በሀያት። እሺ በሀያት ታላወቀቻት ያችን ልጅ ይዛ ጠፋይ ብሯል። የ8 ወር ደሞዝ። እሺ የ8 ወር ደሞዝ ማለት በአሁኑ ሰዓት ወላሂ ኧረ ያማል። ይች ልጅ ስንት ሆና ነው ያገኘችው ይሄን ብር? ስንት ሆና ነው የምታገኘው? ሽንት ቤት አጥባ፣ በመዲያም ተገልምጣ፣ በልጆች ተገልምጣ፣ በብዙ ነገር እንትን ተሰቃይታ ምግብ የለም ብላለች። ብታዛ አንጻር ሁላ ማለት እሺ ያንን ታዲያ ልጅ ማድረግ ነው ያለባችሁ። በአካውንታችሁ መላክ ታስቃታችሁ፣ በአባታችሁ ወይም በእናታችሁ አካውንት ልካችሁ ያጠፉትን አጥፍተው እኮ የተወሰነውን ያኖሩላችሁ ቤተሰቦቻችሁ። ቤተሰቦቿ ያጠፉብኛል በልዬ ነው ያለችው። አሁን ቤተሰቦቿ ቢበሉት እኮ ተቤተሰቦቿ አጅር ታገኛለሽ። ብርሽ ቢጠፋ አጅር ታገኛለሽ። ስንቶቻችንን የምናለቅሰው ሀቂቃ ስንቶቻችንን እንደው በአረብ ፊት እንትን እየተባልን ስንቶቻችንን ብራችንን የምንበላው? ኧረ በቃ፣ ኧረ ያስጠላል። በቃ በጣም ይበቃል ወላሂ። እኔ ስላሳዘነችኝ ነው። በጎንም ማሳዘናኛ ላይ በጎንም ስሜታዊ ያደርጋኛል ወላሂ ሀቂቃ። የድሮውስ እሺ ዩቲዩብም የለም ቲክቶክም የለም ፌስቡክም የለም እንበል። አሁን ላይ ግን በጣም ተስፋፍቷል። በጣም እስቲን እዚህ ሀገር እንኳ መታችሁ አይደለም ቀርቶ ኢትዮጵያ ሆነን ኢትዮጵያ ሆነን ለራሱ ብዙ ነገሮችን የምናይበት ሰዓት ላይ ነን። አሁን ላይ እቤታችን ቁጭ ብለን ሞተን እቤታችን ቁጭ ብለን። ስለዚህ ስንቶቻችንን እንባችንን የምናብሰው? ውዶቼ እራሳችንን እንጠብቅ። ታሪካ እራሳችንን እንትን። ስለዚህ ብራችሁን አትበሉ። ላልሆነ ለማታውቁትም ሰው ላክልን እያሉ በቃ እልካለሁ ስለተባላችሁት ሁላ ያንን ሰው ታታቁት። ስለዛ ስለ ሰው እንትን ስላታታቁ ለዛ ለልጅ ሰው ብሩ ትሰጡታላችሁ። ሙ ትንሽ ብር እኮ ያኔ
በጣም ብዙ ብር ትሰጣላችሁ። የገበያውን እንትን ለታሚያ ሰው ጠይቁ። እውነቴን ነው። እህት ሊኖራችሁ ይችላል፣ ወንድም ሊኖራችሁ ይችላል፣ ያክስት ሊኖራችሁ ይችላል፣ ያጎሌ ሊኖራችሁ ይችላል፣ ፋሚሊ የምታውቁት ጎረቤት ሊኖራችሁ ይችላል። ገበያ ጠይቁና ንገሩ ይብላችሁ። ገበያ ጠይቃችሁ ላኩ። ብራችሁን አትበሉ አትበሉ። እስተመቼ ነው የኛ የዋህነት? እስተመቼ ነው የኛ ሞኝነት? እስተመቼ ነው? ደግሞ አሁን ላይ የምትመጡ እህቶቻችን ወላሂ በጣም ህጣን ናችሁ። በጣም ደግሞ ተዛ በላይ ደግሞ ያሳዘነኝ ነገር ምንድን ነው? ብራችሁን ተመዳም ተቀበላችሁ ልከናል እያላችሁ እየተቀበላችሁ እዚህ ብራችሁን ባልሆነ ቦታ ላይ የምታጠፉ ሀቂቃን በጣም ያሳዝናል። ስለዚህ ብራችንን ስንቶቻችንን የምናጠፋው ባልሆነ ቦታ ላይ? ጊዜያችንን ስንቶቻችንን የምናጠፋው? ጊዜያችንን ስንቶቻችንን የምናባክነው? እስኪ ንገሩ። ስንቶቻችንን ጊዜያችንን የምናባክነው? ስለዚህ እህቶቼ ራሳችንን ጠብቀን እንስራ። መቼም ከሀገር መውጣት ብቻ አይደለም፣ አመት ማስቆጠሩ ብቻ አይደለም ለኛ ትርጉም። ወጥተንም ምን ያህል ደረጃ ላይ ደርሰናል፣ ምን ዲን ሰርተናል፣ ምን አርገናል የሚለውን ነገር ማየት አለብን። ስንቶቻችንን ይህ አማራን ብለን ስንቶቻችንን በልብስ ስታታለን የምናጠፋ ብራችን? በቀላል ብር መግዛት እየቻል በቀላል እንትን መግዛት እየቻል ስንቶቻችንን ይህ አማራና ይሄ እንትን አለን ብለን ብራችንን የምናጠፋው? ማአት ብር ቆለለ። ነገ የሚጠቅምሽ ሀገር ያንን ልብስ እዚህ ሀገር የገዛሽው ልብስ ሀገር ሂድሽ አለብሽው። እውነቴን ሀገር ሌላ ነው የሚያምርሽ። ስለዚህ ብራችንን ቁንጥጥ አድርገን ይዘን የምናረገውን ማስደረግ አለብን። ቤተሰቦቻችን ሌላም ሰው እያልኳችሁ አይደለም። ቤተሰቦቻችሁ በቤተሰብ የሆነ ነገር አነሰም አደገም ታለቀም ምንም አለም በሉኝ፣ ወላሂ እመኑኝ አታጡት፣ እመኑኝ አታጡት። በቤተሰብ ላይ የሆነ ስለዚህ እስቲን ቤተሰቦች ባሪያት የሚበለው እኮ እስቲን ቤተሰቦቻችሁ በልተውበት እኮ ያኔ በቤተሰቦቻችሁ እኮ መደሰት ትችላላችሁ። እኔ እያጥፉባችሁ እያልኩኝ አይደለም፣ አያጥፉባችሁ ቤተሰቦቻችሁም ቢሆን ያኔ ግን እንደው ቢበላ እኮ ባሪያት የሚበላው እመሙ የቤተሰብ ትንሽ ይሻል። ገባችሁ? ስለዚህ ውዶቼ ራሳችሁን ጠብቁ። ራሳችንን አደጋ ላይ አንጣሌ ነው ውዶች። የምንወጣው ሀገራችን እናገኝ እንለውጥ ብለን ስንቶቻችንን ትምህርታችንን አቋርጠን የወጣን? ስንቶቻችንን ትዳራችንን እንትን ብለን የወጣን? ስንቶቻችንን? ስለዚህ ስንቶቻችንን ትዳራችን ታሆንልን ቀርቶ ተናደን የወጣ ነው? ሁልጊዜ ሰው ሀገር እንኖራለን እንዴ? አንኖርም። ወንድ ሄደ ወንድ ይመጣል፣ ችግር የለም። እናንተ ጤና ብራችሁን ያዙ። ያንን ሰው በልጣችሁት እንጂ መገኘት ያለባችሁ ያንን ሰው ዝቅተኛ ሆናችሁ መገኘት የለባችሁ። እሱ ሄደና አንቺ አንገትሽን አትደፊም፣ ቀጥ ብለሽ ትሄጃለሽ፣ ትለወጫለሽ። ትናንት አንገትሽን ደፍተሽ ተሆነ ዛሬ ደግሞ ቀና ብለሽ ነው የሚያይሽ። ምንም አንገትሽን ደፍ በምክንያት የለሽ፣ ታሰራሽ ተተለውሽ። ግን እዛ ታትሰሪ ታትለወጭም ያን የዛው ነገር ላይ ሆነሽ ታለ እየየታልሽው ላ አትለወጭም። መቼም ሆነ አትቀየሪም። መቼም ሆነ
ዛሬም ወንድን አምነሽ በወንድ የምትልኪ ተሆነ አትቀየር። ያንመኒ ስለዚህ በቤተሰቦቻችን አድርገን ተቻልን ደግሞ የምንሰራው ነገር ተለለን እራሳችን ትንሄድ የምናደርገው እናደርጋለን። ብራችሁን ያዙ፣ ብራችሁን ያዙ። ለምን የምታጠፉት? ለምን የምታለቅሱት? ሽንት ቤት የምታጥቢው እዚህ እኮ እቀየራለሁ፣ እለወጣለሁ፣ ያልፍልኛል ብለሽ ነው አይደል? ስለዚህ ያን ብርሽን የምታጠፊ ተሆነ ዛሬም እየላክሽ የምታስጠፊ ተሆነ ዛሬም እየላክሽ እንትን የምትይ ተሆነ ምን ፋይዳ ምን አላሽ ላንቺ? ምን ይዘሻል አንቺ? ንገሪኝ። ምን ያሽ ምንድን ነው ለውጡ? መጣን አገር ኦኬ ቁጫል ጠለብ ቤት አልሰራም ይሄ ነው ብለን ወጣን። ኢጃዛ ቤት ተቀመጥን። ባለው ስራ እንሰራማን። ምንድነው ጥቅሙ? ምንድነው ጥቅሙ? 1000 ብር ቢሆን እኮ ለውጥ አለው ታመቀመጥ ማለት። ስለዚህ ራሳችንን ኮንፈስ አድርገን ራሳችንን ለመቀየር ተተለወጥ ታር የማንቀየርበት ነገር የለንም። እንቀየራለን። እንቀየር። ትናንት አልቀሰሽ ተሆነ ትናንት አልቀሽ ተሆነ እንስቃለን። ነገ ይነጋል። ያ ሰው ዙሮ ይለምንሻል። ገባሽ እህቴ? ስለዚህ ስንቶቻችንን ብራችንን እየተበላን ያለ ነው? ስንቶቻችንን ብራችንን የምንይዘው? ድሮ የመጣ ነው። እሺ እንበላ ቤቴ ትዳሬ ብለን ሊሆን ይችላል። የተበላ ነው። ግን ደግሞ አሁን ላይ ብዙ የምንማርበት ብዙ የተስፋፋ ነገር አለ። ብዙ ነገር በአሁኑ ሰዓት ላይ እንደው ብዙ ነገር በተስፋፋበት። ስለዚህ ውዶቼ በጣም ስላሳዘነች ነው ያች ልጅ። ወላሂ ሀቂቃን ስሜታዊ አድርጋኛለች ማለት ነው በጣም ምክንያቱም አምና ነው ይች ልጅ ብር የሰጠቻት። አምና ነው ያችን ሰው ብር አኑሪልኝ አለቻት። 8000 ድርሃም አኑሪልኝ ብላ ያንን ብር መበላ ማለት ወላሂ በጣም ታሳዝናለች ከሚገባ በላይ። እኔ እንደው ዘመድ የለሽም እንዴ ነው ያልኩት። ስለዚህ ስንቶቻችንን የምንበላው? ስንቶቻችንን ጊዜያችንን እያቃጠልን እንትን የምንለው ውዶች? ራሳችንን እንትን ሀቂቃም ማለት ነው። ስለዚህ አላህ እንትን ይበላል። አላህ የጠብቀን ከመጥፎ ነገር። አብሽሩልኝ ማለት ነው የወዱት። ግን በጣም ያሳዝናል። በጣም ከሚገባ በላይ ስለሚያሳዝን በጣም ወደ ስንቶቻችንን ብራችን ተበላን ያለ يؤمن بالله واليوم الآخر ذلكم أزكى لكم وأطهر والله يعلم وأنتم لا تعلمون والوالدات يرضعن أولادهن حولين كاملين لمن أراد أن يتم الرضاعة وعلى المولود له رزقهن وكسوتهن بالمعروف لا تكلف نفس إلا حقيقة تندي حلو نجر الله يطبقنا والله يطبقنا ሁላችንንም እኔ የምለው እሱን ነው። ከዛ በተረፈ ያው አዲስ የምትመጡ እህቶቻችን ግን ራሳችሁን ጠብቁ። መምጣት ብቻ አይደለም መምጣት ብቻ ሳይሆን ቢያንስ ተኛ እኮ ትምህርቱ